ከኢትዮጵያ ልመጣ ነው። የት ሀገር ይሻለኛል? ሌላውን ጨርሻለሁ። አትለፊኝ ነይ ልንገርሽ። በዚህ አጋጣሚ አዲስ ያላችሁ ልጆች ከኢትዮጵያ ለመውጣት የምታስቡ ልጆች ሰብሰብ በሉና ልንገራችሁ የት ሀገር መሄድ እንዳለባችሁ ማለት ነው። እኔ ሂዱ ልላችሁ የምችለው የት እንደሆነ ልንገራችሁ። በጣም ምርጥ ነው፣ አሪፍ ነው ብዬ የማስበው የት እንደሆነ ልንገራችሁ። ከአረብ ሀገር ሁሉ መካከል ክፍት የሆነበት አገርና የስራውን እድል የምታገኝበት አገር ሁሉ ሂጂ። በነገርሽ ላይ ማለት ነው በዚህ በ10 ምናምን አመት እድሜ ውስጥ ማለት ነው ከአረብ ምን እንደተማርኩ ልንገራችሁ። የትኛውም አገር ያለ የትኛውም አረብ የሆነ ሰው በእናቱ በአባቱ በአያቱ በቅድመ አያቱ በቅምቅም አያቱ ከዛ ጥሩልኝ እስከ 7 ያለው እስከዛ ድረስ ባለው አንድ ነው። የአንድ እናት የአንድ አባት ልጅ ነው። 4 ነጥብ። የትም ሀገር ያለው አረብ ማለት ነው። እና የትም ሀገር አንድ አይነት ነው። ከዚህ እዚህ የሚሻል ነው ብዬ የማስቀምጠው የለም። ባሉባልታ የኬሌ ቀጣሪ ጥሩ ስለሆነች ያንቺ ጥሩ ትሆናለች ማለት አይደለም። ወይም እንትና የሚባል ሀገር እንትና ሄዳ ስለተሳካላት ላንቺ ይሳካል ማለት አይደለም። አረብ ሀገር ለመሄድ 2 ነገር ብቻ ነው የሚያስፈልገው። አንድ በመጀመሪያ ደረጃ ትልቅ ጸሎት ያስፈልጋል። በሃይማኖታችሁ በእምነታችሁ ማለት ነው። ትልቅ ጸሎት ጸልየሽ መውጣት። መልካምን ሰው አጋጥመኝ ብለሽ ጸልየሽ እንደው በአባትሽ በእናትሽ ተመርቀሽ በሰፈር በጎረቤት በምናምን ተመርቀሽ ተከተለኝ የደሃ አምላክ ተከተለኝ ብለሽ ጸልየሽ መውጣት ነው። ያሳዘንሽው ያስቀየምሽው ምናምን ሰው ካለ ይቅር በለኝ ብለሽ ማለት ነው። ያቺ የጎበጠች እና የተጣመመች እድልሽ እንዳትከተልሽ ማለት ነው። አንድ ጸልዮ መውጣት ነው። በሁለተኛ ደረጃ ደግሞ የትም ይሁን ህጋዊ ሆኖ መውጣት ነው። ህጋዊ ሆኖ በቃ እንጂ እንትና ሀገር ስለሆነ የእንትና ማዳም የኔ ማዳም እንደዚህ ነች ምናምን ስለተባለ ምንም የሚሳካም ጥሩም የሚሆን ነገር የለም። እድል ብቻ ይመር አረብ ሀገር በቃ እኔ በዚህ ነው ማምነው። በዛ ላይ ደግሞ ማሰብ ያለባችሁ ነገር ምንድነው ታውቃላችሁ? ስለ አረብ ትንሽ እንደው ባህሪ ልንገራችሁ ከቆይታ አንፃር ማለት ነው። ስትስቂ ደስ አይለው፣ ስታኮርፊም ደስ አይለው። በጣም ጽድት ብለሽ ስትለብሺ የሆነ እንደ ትንሽ ዶድራንት ስትይ ወይም ደግሞ ቆንጆ ሳሙና ብለሽ ጥሩ መዓዛ ሲኖርሽ ደስ አይለውም። ለቤታ ደግሞ ብለሽ ስትቆሽሽም ላብ ስትይም ደስ አይለውም። ስትጠግቢ በጣም ሆዳምናት ጅምናት ይልሻል፣ ደስ አይለውም። ስትራቢም ደግሞ ሐራም ነው ቤት ውስጥ ቁጭ ብለሽ በመራብሽ ፈጣሪን ይጠይቀኛል ይላል። ስትወጪ ደስ አይለውም፣ ስትገቢም ደስ አይለውም፣ ስትቀመጪ ደስ አይለውም፣ ስትቆሚም ደስ አይለውም። በደንብ ስትሰሪም ደስ አይለውም፣ በደንብ ሳትሰሪ ስትቀሪም ደስ አይለውም። ማልቀስም አትችይም፣ መሳቅም አትችይም። በቃ እንደ አየሩ የሚሆን ሰው ታውቃላችሁ። በጣም ተናዳጅ ናቸው ተቆጡ ሲባሉ ለስለስ ብሎ ታገኟቸዋላችሁ። ሳቁልኝ ደግሞ ብላችሁ ስትጫወቱ ስትቀልዱ ደግሞ ነይ ምጪ ነይ ደብድቢኝ ነይ ቀጥቅጭኝ ብለው እንደ ድሮ እንደ እናቶቻችን ማለት በጣም ነው የምትንቀኝ ይሉሻል። ዛሬ ሳቅሽ ብለሽ ስትሰቂኝ በቃ ሌላ ነው። ስለዚህ አረብ እንዳየሩ ነው። ከአረብ ጋር ለመኖር አንቺም እንዳየሩ መሆን አለብሽ። ነገራትን ጥብቅ አድርገሽ አክረሽ ሳትይጂ ማለት በዚህ ሰምተሽ በዚህ እየተውሽ አንዳንዴ ስትጮህ ምናምን መልስም ሳትመልሽ ምን ሳትይ በዚህ እየሰማሽ በዚህ በሆድሽ ውስጥ የሆነ ፓወርፉል የሆነ አላቅም የሆነ መንዙባሽ ምናምን ሙስሊም ከሆንሽ የሆነ የምታስታውሽው ልስልጋሽ በውስጥሽ ማለት አክት ምናምን እንዲህ ማለት አይቻልም። እኔ ደግሞ እያወራሁ ትለፈልፋለች፣ ትንቀኛለች፣ ትልሻለች። ለዛ በውስጥሽ ውስጥ ያንን ለሽዳ መንዙማ ቁርአን ምናምን ፋቲያ ምናምን ትቀሪያለሽ። ክርስቲያን ከሆንሽ ድብና እየዘመርሽ ምናምን ተነሳባት ያዝልኝ እያልሽ ያዝልኝ እያልሽ የሆነ ትዝ የሚልሽ መዝሙር ካለ ያንን መዝሙር እየዘመርሽ ዝም ብለሽ በቃ ስራሽን ማለት ነው። እንደገና ደግሞ ወይ እንደ ጊሎ ሙዚቃ ስትፈልጊ ቁጣያት ማለት ነው። በቃ ምንም የማይመስለው የሆነ ልቡ ድንዝ ያለ ሰው በቃ ድድብ ያለ ሰው ከአረብ ጋር ይኖራል እንጂ ይሄ አተኩረሽ ይሄ መብቴ ለምን እንደዚህ ተጣሰ፣ ይሄ ነገር እንደዚህ አይደለም ወይ ለምን እንዲያለው ነው በቃ ከራራ ምናምን አይነት ከሆንሽ ጠሽ ትጫውትሽ ወይ ራስሽን መስተሽፋ መጃኒ ነው የምታገኙ። ለዛ ከነሱ ጋር ለመኖር ጅል አፎ ጅላጅል በቃ የማይገባው ምናምን ነገር መሆን አለብሽ። ምንም የማይመስለው አይነት ሰው ማለት ነው።
አተኩረሽ ይሄ ህይወትን እንደዚህ አጠንክረሽ ምናምን ከያሽ ትጠሽሻለሽ። በቃ ያበሳጭሻል ነገረ ስራቸው ሁሉ። እኔ አንዳንዴ እንትን ይመስሉኛል፣ ልጅ ይመስሉኛል፣ ህፃን ልጅ ምናምን ማታለለው። እኔ እንደፈለኩ ነው የሚይዛቸው እግዚአብሔርን። አሁን እዚህ ብታዩ ማርያምን ከሰባት ምናምን አረቦች ጋር ነው የምሰራው እዚህ በቢሮ ደረጃ። ከዛ በኋላ ደግሞ በልጆች ደረጃ ማወራቸው አለማጋነን እግዚአብሔርን ወደ 1000 ምናምን ይሆናል። ሌላ ብራንች አለ ምናምን ከሁሉም ጋር በቃ አንዳንዴ መስመሬን እያለፍኩ ምናምን ጓገጭ ምናምንና ከዛ ደግሞ መልሼ ደግሞ ሮሄንቲ ገልቢ ምናምን እያልኩ ደግሞ እንዲህ ብል በቃ ለሰስ ደግሞ ብዬ እንደፈለኩ ደግሞ ምንም ነው የማይመስሉኝ። ክርስቶስን በስሜ ነው የሚምሉት። በቃ አንዳንዴ ሞቅ ሞቅ አረግ አንዷ ፈላደስ መልክ አንዷን ይዛለሁ ማስመሰል ማለት ነው። አንዷ ጋር ሞቅ 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 አረግና እቺ ደግሞ ትስሊም ከዛ ጋር ከሁሉም ጋር እንትን ነው ሚዲየም አይነት ማለት ነው። ስቃለሁ፣ ጫወታለሁ፣ አንዳንዴም ደግሞ ስርስላለሁ። በቃ የሆነ ድንበሬ ምናምን አለ። አንዳንዴ ቀልዳለሁ እና በደንብ ነው የሚያውቁት። ጓደኛ ምለው ሰው የለም። ግደሉኝ እኔ ለአረብ ሚስጥሬን አልናገርም። እንደው የተወሰነ በቃ ፋሚሊ ያለኝን ፋሚሊ ወይም ደግሞ ያለኝን ልጅ ምናምን እንደዚህ በቀችን ታክል ቢያውቁ ነው እንጂ ስላስተዳደግ የሰለምን ቅብርጥሲ ነይ ምናምን አብረሽኝ ስራዬን ሰራለሁ ምናምን እንደዚህ ግጥም ያሉ ቀን ራሱ አብሬያቸው ራሱ አልቀመጥም። እኔ ደስ አይለኝም። የኛዎቹ ምናምን ካሉ ወይ ከነሱ ጋር ነው ማወራው ምናምን ያሉበት እንዴ ተሰባሰቡበት አይጥሙኝም። በደንብ ሲያቅሽ ውስጥሽን ሚስጥርሽ ምናምን ሲያቃረብ ሊነቅሽ ነው አይሰማሽም። ለዛ አላሳውቃቸውም ስለራሴ። ለምን በቃ ጓደኛ አይደለችም፣ ስራ ነው ያገናኘን፣ ስራ ነው አለቀ። አንዳንድ ጊዜ ደግሞ በጣም ደግሞ ርቄ ደግሞ የሆነ እንዴት ነው እንዳልታማ ወይም ደግሞ አንዷ ስትናገር ወይ አንድ የሆነ ነገር ሳጠፋ አንዷ ከበር እንድታደርግልኝ ምናምን ነገር የሆነ ወደድኳቸው አሉ ነገርና እና ተመልሼ ደግሞ በቃ መስመሬን ይሆነ እንደዚህ ነው በቃ የሆነ ማይበርዳችሁ ማይሞቃችሁ ማለት መሀል ላይ እንደዚህ ብትሉ ከሆነ ከአረብ ጋር ትኖራለች። ድብና አድርገሽ ማስመሰል መልመድ አለብሽ። በጣም ነው ክርስቶስን ነው የምላችሁ። በጣም የምታስጠላኝ ነው ብላለች ማለት ነው። ነገር ስራዋ ሰው ሆና ሳይሆን ነገር ስራዋ ምናምን በልጆች ጉዳይ ምናምን አንዳንድ ጊዜ አልሰማም ምናምን ነገር በቃ እንዴት ነው ወደ ቀጣሪ ምናምን ሳይዲድ ምናምን በቃ ስታደርግና ብዙ ጊዜ ከተከራከረ ተጨቃጨቀ ምናምን ወደ ራሴ እንደመጠምዘዝ አረጋት። አንዳንድ ነገሮቿ ምናምን በቃ ይሄ ማትሰማው ነገር ወደዛ የምታደርገው ነገር ይደብረኛል ምናምን። ግን እያስጠላችኝ ምናምን ነገር በቃ ፒስ ነኝ። በስሜ ነው የምትምለው። በጣም ነው የምትወደኝ፣ ግን በጣም ነው የምጠላት እኔ ማለት ነው። እሷ በጣም ትወደኛለች፣ እኔ በጣም ጠላታለሁ። ግን ጥላቻዬን አንድ ቀን አሳውቂያታለሁ። ሁሌ ነው ስቅላት የምጫወትላት። ሆነ አጋጣሚ ደግሞ ሳገኛት እንዴት አድርጌ ማስተካከል እንዳለብኝ ከዛ በኋላ ደግሞ እንዴት ተደርጎ ካለው ነገራቶች ጋር በቃ መብቴን አስከብሬና እሷም እዚህ ቦታ ተቀጣሪ ምናምን መሆኗን አሳውቂያት ምናምን ነገር ከዛ እንዴት አድርጌ የልጆችን መብት እንደማስከብር ምናምን በደንብ አውቃለሁ። ተጠባብቀን ስላችሁ በሆነች አጋጣሚ ሳትካል የምትፈልገኝ አይነት ነች። ሳትካለች እኔም ደግሞ የምፈልጋት አይነት ነች። ግን በቃ በመሀል በፒስ ነው የምኖረው እና የዚህን ያክል የምጠላውን እንኳን ሰው አስመስዮ እኖራለሁ በስራ ደረጃ ከአረብ ጋር ማለት ነው። ከአረብ ጋር ስትኖሩ እንደዛ ነው። ስታለቅሽ ምን ስትይ ሲከፋሽ ምናምን ተደብቀሽ ሽንት ቤትሽን ግቢና አልቅሽ ተጣጣቢ ውጪ። ወይም ደግሞ የሆነ ነገር ሲደብርሽ ምናምን እዛው ክፍልሽ ወይ የሆነ ለምታውቂው ለኢትዮጵያ ምናምን ደውለሽ እንደዚህ ሆኛለሁ አሁን በቀደም መሽነት እናንተ እንደዛ ከፍቶኝ እናንተ ጋር መጣሁ አለቀስኩ ምናምን ያዩኛል። ምን ሆነሽ ነው ምናምን በቃ እንደ አባቴን አስተዋሽኝ ነው። ታዲያ እኛ ያለን አይደል ብሞት ግደሉኝ እነሱ ፊት ለፊት አላለቅስም። ብሞት ነው የምላችሁ። የሆነ ቢከፋኝ ምን ቢለኝ ምናምን ሀዘኔን ምናምን አላሳያቸውም። ሁሌ እንደሳኩ ነው እነሱ ፊት ለፊት ሁሉ ጊዜ ደስተኛ ነኝ። አረብ ካወቀ ማንነትሽን ምንሽን ምናምን ካወቀ በዛ በቁስልሽ ነው በቃ ሲያደክምሽ እንደገና ደግሞ ሲነካሽ የሚኖረው ድህነትሽን ምናምን ካወቀ። በተለይ አሁን የኛ ልጆች አንዳንድ ጊዜ አብሮ ቁጭ ብሎና በዚህ በሚችሏት አረበኛ ስለቤታቸው ስለመጋገባቸው ስለቤተሰቦቻቸው ሁኔታ ፎቶ ሁሉ ያነሷል። ከዛስ በላብሽ እንደዚህ ሰርተሽ ለምታገኘው ገንዘብ በነፃ የምትሰጥሽ ይመስላትና ቤተሰብሽ ደሃ አይደሉ ረሀብተኛ አይደሉ ተቸግረው አይደል እዚህ የመጣሽው ልረዳሽ አይደል እንዲህ ላደርግሽ አይደል ብላ ያንቺን የምትሰጥሽን ብር እንደ እርዳታ ትቆጥራለች። ለምን ያ የነገርሻት ወሬ ስላለ ማለት ነው። ቁጭ ብለሽ ውስጥሽን ስላሳወቅሻት። ስለዚህ ከአረብ ጋር ለመኖር እንዳየሩ ብቻ መሆን ነው የሚያዋጣው።
የትም አገር አረብ አንድ አይነት ነው።